ትራምፕ የመካከለኛው ምስራቅ ጉብኝታቸውን በሳውዲ አረቢያ ጀመሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛ ስልጣን ዘመናቸው የመጀመሪያውን ይፋ የሥራ ጉብኝት ለማድረግ በሳውዲ አረቢያ ገብተዋል። ፕሬዝዳንቱ ሪያድ በሚገኘው የኪንግ ኻሊድ አየር ማረፊያ ሲደርሱ የሀገሪቱ ጠቅላይ ሚኒስትር ቢን ሰልማን አቀባበል አድርገውላቸዋል። ለመሆኑ ዶናልድ ትራምፕ ፕሬዝዳንቱ በሳውዲ አረቢያ በሚያደርጉት ይፋዊ የሥራ ጉብኝት በወቅታዊ ጉዳዮችና ኢንቨስትመንት ሀሳቦችም ላይ ትኩረት አድርገው እንደሚመክሩ ቢቢሲ በዘገባው አስታውቋል። ዶናልድ ትራምፕ በመካከለኛው ምስራቅ ጉብኝታቸው ከሳውዲ አረቢያ በተጨማሪ በኳታርና በተባበሩት አረብ ኤሚሬትም ጉብኝት እንደሚያደርጉ አያይዘው ገልጸዋል። ትራምፕ ወደ ሳውዲ አረቢያ ሲገቡ የሳውዲ አየር ኃይሎች አባጀብ አድርገው አቀባበል የጀመረው ገና ከፕሌን ላይ ሳይወርዱ ነበር። ይመቻቸው።